በሕክምና ቦታዎች ላይ ተገልጋይን ከሚያማርሩ ጉዳዮች መካከል ፈጣንና ቀልጣፋ አገልግሎትን ማግኘት አለመቻል ነው። ይህን ችግር ለመቅረፍ ታዲያ ከዘመኑ ጋር የሚሄድ አሰራር መከተል ያስፈልጋል። የደብረ ብርሃን ዩኒቨርሲቲ አስራት ወልደየስ ካምፓስ የሐኪም ግዛው ሆስፒታል ስራ ከጀመረበት ዕለት አንስቶ ፈጣንና ቀልጣፋ አገልግሎትን ለመስጠት ከወረቀት ነጻ የሆነ አሰራርን ነው የሚከተለው። በሆስፒታሉ ዋና ክሊኒካል ዳይሬክተሩ ዶክተር በሱ ፍቃድ ሙልጌታ ሆስፒታሉን ፉሊ ዲጂታላይዝ በማድረግ ወረቀት አልባ በማድረግ በኤሌክትሮኒክ ሜዲካል ሪከርድ ሲስተም አገልግሎት እየሰጠን እንገኛለን። ያው ሙሉ በሙሉ ማለት ይቻላል ከአንድ ታካሚ ደንበኛ ሲመጣ ከካርድ ክፍል ጀምሮ ሐኪሙ ጋር ታይቶ ላቦራቶሪ አሰርቶ መድኃኒት ፕሪስክራይብ ተደርጎለት መድኃኒቱን ይዞ ወደ ቤት እስኪሄድ ድረስ ያለው ሙሉ አሰራር ኮምፒውተራይዝድ የሆነ አሰራር ነው እየተጠቀምን ያለ ነው። ስለዚህ ይሄ ደግሞ በእጅጉ ስራችንን እያቀላጠፈልን ይገኛል። የፔሸንቱንም እርካታ በጣም ጨምሯል። ከወረቀት ነጻ የሆነ አሰራር መከተላቸው መረጃዎች እንዳይጠፉ ከማድረጉ ባሻገር በውስን የሰው ኃይል በርካታ ስራዎችን መስራት እንዳስቻላቸው ነው ዶክተር በሱ ፍቃድ የሚናገሩት። በወረቀት ሲሰራ ብዙ ችግሮችን ይዞ ይመጣል። ትልቁ የቀረፈልን ችግር የካርድ ክፍል ላይ ያው በድሮ በተለመደው በትራዲሽናሉ በወረቀት ሲሰራ ካርድ ክፍል ላይ የሚከሰቱ የካርድ ፋይል መጥፋት ችግሮች፣ እዛ ካርድ እስኪፈለግ ድረስ ያለው ሰልፍ፣ እንደገና ደግሞ ከዶክመንቴሽን ጋር ታይዞ ካርድ ክፍል ላይ የሚፈጠሩ ችግሮች፣ ካርድ ክፍል የሚፈልገውን ስፔስ መደርደሪያዎች ፋይል የምታስቀምጥበት የሰው ኃይሉን ሁላ በእጅጉ ቀንሶልናል። ጀስት 2 ወይ 3 ኮምፒውተሮች አሉ። 2 ወይ 3 ሰራተኛ ብቻ በቂ ነው ማለት ነው። በቀን ውስጥ 2 ወይ 3 ሰራተኛ ካርድ የሚያወጣ ሰው በጣም በቂ ነው። እንደገና ደግሞ የሚጠፋ ፋይልም ካርድም የለም። ስለዚህ አዲስ ታካሚም ሲመጣ ለመመዝገብ ምናልባት 1 ደቂቃ 2 ደቂቃ ቢፈጅ ነው ለአንድ ታካሚ አገልግሎቱን ለመስጠት። በሌላ በኩል ደግሞ ሆስፒታሉ የሚከተለው ዘመናዊ አሰራር ሰራተኞች ኃላፊነታቸውን በአግባቡ እንዲወጡ ያስቻለ ስለመሆኑም ነው ዋና ክሊኒካል ዳይሬክተሩ የሚገልጹት። ሌላ ደግሞ አካውንታቢሊቲ ሰራተኛው ኃላፊነቱን ወስዶ እንዲሰራ ያስገድዳል ሲስተም። ስለዚህ አሁን ሲስተሙ ላይ ሁሉም የክፍሉ ኃላፊ እኔም ጭምር በያለንበት ቁጭ ብለን ሰራተኛው ምን እየሰራ እንደሆነ ላይቭ ማየት ይችላል። ስለዚህ ከሌ የተባለው ሐኪም ስንት ሰዓት ስራ ጀመረ፣ እስካሁን ስንት ፔሸንት አስተናግዷል፣ አንድ ፔሸንት ለማስተናገድ ምን ያህል ደቂቃ ወስዷል፣ በቀን ምን ያህል ስራ ሰርቷል የሚለውን ኢዚሊ ሲስተሙ ራሱ ስለሚያሳየን፣ እንደገና ደግሞ እንዴት ሰርቷል፣ ፔሸንቱ እንዴት አስተናግዷል፣ ምን ዶክመንት አድርጓል፣ ምን መድኃኒት አዟል የሚለው ክሊርሊ ኒት በሆነ ዶክመንቴሽን ስለሚያሳይ ይሄንንም ደግሞ ብዙ ጊዜ ፕሮዳክቲቪቲያቸውን የሰሩትን ስራ አውጥተን ስለምናሳያቸው ለሐኪሞች ቦርድ ላይ ስለምንለጥፍላቸው ያንንም እያዩ ያው ሪስፖንሲቢሊቲያቸው እየጨመረ መጥቷል። ይህ ዘመናዊ አሰራር የታካሚዎችን መረጃ ሚስጥራዊነት ማስጠበቅ፣ የሀብት ብክነትን ማስቀረትና ሌሎችም ወሳኝ ጥቅሞች እንዳሉት ተመላክቷል።